የግሽ አማራ ሚዲያ ቤተሰቦቻችን የጥቅምት 28 ቀን 2018 ዓ.ም የዕለቱን አበይት ዘገባዎች ወደ እናንተ እናደርሳለን። እስከ ዜናዎቻችን ፍጻሜ ድረስ አብራችሁን ትቆዩ ዘንድ በአክብሮት እንጋብዛለን። ቅድሚያም ሰበር የድል ዜና። በምዕራብ ጎንደር መተማ ወረዳ በተደጋጋሚ ፋኖ ድል የቀናው የጠላት ኃይል እየተሽመደመደ ሙትና ቁስለኛ እየሆነ ይገኛል። በትላንትናው ዕለት ጥቅምት 27 ቀን 2018 ዓ.ም የአገዛዙ አገልጋይ ጡት ቆራጭ ኃይል መነሻውን ቁጥር 1 አድርጎ ወደ አርባጅራ እየተጓዘ ባለበት ሰዓት አይበገሮቹ የበረሃ ፈርጦች የመይሳው ካሳ ሁለተኛ ኮር አጣናዋሴ ክፍለ ጦር ፋሲል ብርጌድ በአርበኛ ሳሌ ግርማና በአርበኛ ባንዲራው እየተመራ እንዲሁም የክፍለ ጦሩ አመራሮች በተሳተፉበት ስምሬት ሌላ ሶስተኛ ዙር ከታጉርና ጓንግ ከተሰራው ጀብዶ የቀጠለም ልዩ ኦፕሬሽን በመስራት ይህንን ግብስብስ የሆነ የብልጽግና ስርዓት አስፈጻሚ ማፊያ ቡድን ከቀኑ 9 ሰዓት እስከ ምሽት 11 ሰዓት ተኩል ክፉኛ ሲያበራዩት እንደተለመደው ከፍተኛ ቁጥር ያለው ሙትና ቁስለኛ ያዝረከረከ እግሬ አውጪ ብሎ ወደ አርባጅራ ፈርቷል። በዚህ ልዩ ኦፕሬሽን ያጣናው ዋሴ ክፍለ ጦር የህዝብ ግንኙነት አርበኛ ግዛት አለበል እንዳሳወቀው ቁጥሩ ከፍተኛ የሆነ ለጊዜው የደረሰው የአገዛዙ ኃይል ሙትና ቁስለኛ ከዚህ በታች ከተጠቀሰው በላይ እንደሚሆን የውስጥ መረጃዎች አርሶናል ሲል አሳውቋል። ሙት 18 ሲሆን ቁስለኛዎቹ ደግሞ 26 መረሳቸው ነው የተዘገበው። በሌላ ዜና የምኒልክ እዝ የስልጠና ጥሪ አቀረበም። የአማራ ህዝብ የተጋረጠበትን የህልውና አደጋ ለመቀልበስና ወደ ቀደመ ክብሩ ለመመለስ ከአፓርታይዱ ስርዓት ጋር ትንቅንቅ ከጀመረ ዓመታት እንዳስቆጠረም ዓለም አቀፉ ማህበረሰብ ያወቀው የአደባባይ እውነታ ነው። በመሆኑም የስርዓት ለአንዴና ለመጨረሻ ጊዜ ገርሶ ለመጣል ሰራዊታችንና የጦር መሳሪያችን እያዘመን ወደፊት እንገሰግሳለን ያለ ሲሆን ተጨማሪ የአማራ ህዝብ የቁርጥ ቀን ልጆች እንደሚያስፈልጉን ስላመን ከዚህ በታች የተዘረዘሩት መስፈርቶች የምታሟሉ በሙሉ ከጥቅምት 29 ቀን 2018 ዓ.ም ጀምሮ ለተከታታይ 15 ቀናት መመዝገብ የምትችሉ መሆኑን በአክብሮት እንገልጻለን ብሏል። የምኒልክ እዝ እድሜ ከ18 ዓመት በላይ የሆነች የአማራ ተወላጅ የሆነችና በብሔርተኝነት ትግሉ ሙሉ ለሙሉ ያመነች ማንኛውም የሃይማኖት ማክበር የሚችልና የምትችል ከማንኛውም የፖለቲካ ፓርቲ ግሉል የሆነ አባል ያልነበረና ያልነበረች ስለተወለደበትና ስለሚኖርበት አካባቢ አማራ ክልል የትውልድ ቦታ ሙሉ ለሙሉ መረጃና ማስረጃ ማቅረብ የሚችል ወይም የምትችል ምንም አይነት ሱስ የሌለበት ከአካል ጉዳት ነፃ የሆነች ከማንኛውም ወንጀል ነፃ የሆነች ማንበብና መጻፍ የምትችል ከሆነ መመዝገብ ይቻላል። መዳረሻውን ድልና ነፃነት የሆነው የአማራ ህዝብ የህልውና ተጋድሎ ተጠናክሮ ይቀጥላል ሲል አፋብኃ ምስራቅ አማራ ቀጠና ምኒልክ እዝ አሳውቋል። ወደ ሌላ ዜና ስናልፍ ቢትወደድ አያሌው መኮንን ብርጌድ ድል ተጎናጸፈም። አፋብኃ ምዕራብ አማራ ቀጠና ቴዎድሮስ እዝ የጎጃም አገው ምድር ክፍለ ጦር የቢትወደድ አያሌው መኮንን ብርጌድ በዛሬው ዕለት ይስማላ ከተማ ላይ መሽጎ የዋለውን የጁላ ሰራዊት በሌሊት በመግባት ከ7 ሰዓት እስከ 8 ሰዓት አውደ ውጊያ በቆየው ውጊያም ሙሉ ለሙሉ ከተማውን ፋኖ ተቆጣጥሮ ታድሯል። ከተኛበት ላይ የደረሱበት የቢትወደድ አያሌው መኮንን አናብስቶች ካምፑን ዶጋመድ አድርገውታል። በዚህም ውጊያ በውል ያልታወቁት ጡት ቆራጩ የብልጽግና ሰራዊት እስከ ወዲያኛው ተሸኝተዋል ተብሏል። በዚህ የተጨነቁት ሆዳደር አመራሮች ይስማላ በተተኮሰው ተከበናል ብለው ሊበላይ ሲቃጁና ሲተኩሱ አድረዋል። ሞትና እድሜ ልክ በሚያስፈርድ ፍርድ አቃቢ ህግን በመቃረን ማስረጃ ቀረበ። በእነ ዶክተር ወንደሰን አሰፋ መዝገብ የተከሰሱ 51 የፖለቲካና የህሊና እስረኞች ጥቅምት 26 ቀን 2018 ዓ.ም የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት የህገ መንግስትና ህገ መንግስታዊ ጉዳዮች ችሎት ቀርበው ነበር። አቃቢ ህግ በስልክ የተጠለፈ የድምጽ ቅጅ በማስረጃነት በፍርድ ቤት አቅርቦ የፖለቲካና የህሊና እስረኞች ላይ ሞትና እድሜ ልክ ለማስፈረድ ካለው ጽኑ ፍላጎት በመነሳት ሐሰተኛ ማስረጃ በማቅረብ በችሎት ውስጥ ከፍተኛ ውዝግብና ክርክር ተነስቷል። አቃቢ ህግ በስልክ የተጠለፈ የድምጽ ቅጅ ከዚህ ቀደም ጥቅምት 14 ቀን 2018 ዓ.ም ለፍርድ ቤት አቅርቦ በማስረጃነት እንዲያዝለት ያቀረበው ጥያቄ የተከሳሽ ጠበቆች አቃቢ ህግ በስልክ የተጠለፈ የድምጽ ቅጅ በምን አግባብ ነውን ጠለፋውን ለማከናወን የሚያስችል የፍርድ ቤት ትዕዛዝ አለ ወይ ሲሉ ጠይቀዋል።
አቃቢ ሕግ በሰጠው ምላሽ ከሁለት ዓመት በፊት የፍርድ ቤት ትዕዛዝ አውጥቼ ነው የጠለፋውን ያደረጉት በማለት ምላሽ በመስጠቱ ጠለፋ የተደረገበት መዝገብ እንዲቀርብ በተደጋጋሚ ጊዜም ቢጠየቁም መዝገቡ ጠፍቷል የሚል ምላሽ ከፍርድ ቤት ሬጅስትራልና መዝገብ ቤት ተገልጿል። ይህ ከሆነ በኋላ አቃቢ ሕግ ከፍርድ ቤቱ አመራሮች ጋር በመነጋገር የጠፋው መዝገብ በሕገ ወጥ መንገድ እንዲደራጅ ካስደረገ በኋላም መዝገብ ጠፍቷል ከተባለ ከሁለት ዓመት ከ9 ወር በኋላም እንደ አዲስ ተደራጅቶ በማቅረብ በችሎቱ ውስጥ በተከሳሾች በኩል ከፍተኛ ውዝግብ ተቀስቅሷል። ይህ በመሆኑ ችሎቱ ከቀጣይ ቀጠሮ በኋላ ከአመራሮች ጋር በመነጋገር በፕላዝማ እንዲሆን ተደርጓል በማለት ችሎቱን ለመበተን የሞከረ ቢሆንም በተከሳሾችና በጠበቆቻቸው በኩል በቀረበው ማስረጃ ላይ አስተያየት እንስጥ በሚል ችሎቱን ቢጠይቁም የቀረበው ማስረጃ ሚስጥር በመሆኑ አንሰጥም የሚል ምላሽ ፍርድ ቤቱ ሰጥቷል። የተከሳሽ ጠበቆች ደንበኞቻቸው ሞትና እድሜ ልክ በሚያስፈርድ ፍርድ ተከሰው ክርክር እያደረግን ነው፣ የስልክ ጠለፋ ለማድረግ የፍርድ ቤት ትዕዛዝ ያስፈልጋል፣ ከፍርድ ቤት ትዕዛዝ ውጪ የተደረገ የስልክ ጠለፋ ከህግ አግባብ ውጪ በመሆኑ ተከሳሾች ሊጠቀሙበት አይገባም። አቃቤ ሕግ እንዲያቀርብ የተጠየቀው የፍርድ ቤት ትዕዛዝ ለመሸሸግ የፈለገው በእኛ በኩል የምናቀርበው መከራከሪያ የሚደግፍ ስለሆነ ነው መዝገቡ እንዳይቀርብ የተደረገው በማለት ለፍርድ ቤቱ ምላሽ ሰጥተዋል። የፖለቲካና የህሊና እስረኞች ለችሎት ምሬትና ብሶት ባዘለ መልኩ በአማራዊ ማንነታቸው እንዲሁም በአማራ ላይ እያደረሰ ያለውን በደል ለምን ብለው በመጠየቃቸው ብቻ እየደረሰባቸው ያለው ፍርድ ገምድል አካሄድ በችሎት አምርረው ድምጻቸውን ከፍ አድርገው ተቃውሟቸውን አሰምተዋል። በዚህም ምክንያት ችሎት በፍትህ ጠያቂዎች የፖለቲካና የህሊና እስረኞች እና ፍትህን በሚደፈጥጡ መካከል ከፍተኛ የሆነ አለመግባባት ተፈጥሯል። ፍርድ ቤቱ የውዝግብ ውጥረት እያየ መምጣቱን ተከትሎም ለህዳር 26 ቀን 2018 ዓ.ም ተለዋጭ ቀጠሮ የሰጠ ሲሆን ከወዲሁ ችሎት በፕላዝማ እንደሚሆንና የተከሳሾችን ፍርድ ቤት ቀርቦ የመከራከር መብት የሚጋፋ ውሳኔ ሊሰጥ እንደሚችል ዛቻና ማስፈራራት ሰጥቷል።